አንድ ሴጅ ውስጥ ከታችሁ የስዊዘርላንድ ፖለቲከኞች አንድን ሴት አንድ ክፍል ውስጥ ብሎክ ለማድረግ ፈልጋችሁ ኔትወርክ ምንም ግንኙነት እንዳይኖር ቆልፋችሁ ደም የምትጋቱ ፖለቲከኞች የስዊዘርላንድ ፖለቲከኞች እየነገርኳችሁ ነው። 1 ሚሊዮን የትግራይ ህዝብ ደም በፈሰሰ ጊዜ ፓርቲ የምትጫወቱ ነበራችሁ፣ ኮንሰርት የምታረጉ ነበራችሁ። ዛሬም ሂዱና ኮንሰርት አድርጉ ደም እየጠጣችሁ። ከእናንተ በላይ ድራጎን የለም። ዛሬ ለአብይ አህመድ ሄሊኮፕተር ስጡት፣ ብር ስጡት፣ አግዙት። የራሱን ህዝብ የራሱን ወንድሞች እንዲጠጣ ደም እንዲጋት ጋብዙት። በእናንተ ድራማ በእናንተ ኮንሰርት ሲፈልግ ነጭ ሄሊኮፕተር ይዞ መጥቶ ጥቁሮች የሚበላ አውሬ በእናንተ ጋር እየተሞሻሸረ ከእናንተ ግብረ ሶዶሙን እየፈጸመ አጋንንታዊ ጀርመን ጫካ ውስጥ ፕሮቴስታንት እየመሰለ የጀርመን ጫካ ሆይ ለስሙ ክርስቶስ ታወራለህ፣ ዞር ብለህ ግን ገንዘብ እየከፈልክ ደም ትጠጣለህ በሉልኝ ለጀርመን ፕሮቴስታንት። ነጭ ሄሊኮፕተር አረንጓዴ የጦር መሳሪያ የሰጡ ደም መጋት እኮ ክርስቶስን አይወክልም። የክርስቶስ ጠላቶች ናችሁ። የክርስቶስ ሕፃናትን የድሆችን ተቋቁር ናቸው ብላችሁ ክርስቶስ አይም ብላችሁ የምትበሉ ነጮች፣ ከአብይ አህመድ ጋር ሆናችሁ ነጮች ልብ በሉ። የእናንተ በር የሚንኳኳበት ቀን ይመጣል። ያኔ ግን አስታውሱኝ። ዛሬ ከአብይ አህመድ ጋር ሆናችሁ ድራማ እየሰራችሁ ከለር እየሰጣችሁት በከለር የትግራይ ደም ሊጠጣ ሲፈልግ ባናና ሲፈልግ ቡኬቶ እያለ የትግራይ ደም እንዲጋት መብት የሰጣችሁት ስዊዘርላንድ። የ1 ሚሊዮን ደም በእናንተ ውስጥ አለ፣ አታመልጡ። በኮቪድ እናንተ ውስጥ አለ። እናንተው ሴት ቤት ገብታችሁ እናንተው ነው ደም የምትጠጡት። ስለዚህ እናንተ ሰይጣኖች ከኢትዮጵያና ከትግራይ ከኤርትራ አናት ላይ ውረዱ። ዌስተርን ብያቸዋለሁ። ይሄ ሲሪያ አይደለም ወይም የመን አይደለም። የኛ አገር ኢትዮጵያ፣ ትግራይ ኢትዮጵያ ምናምን መገነጣጠልም አቁሙ። ማን ኢትዮጵያዊ አይደለም ብሎ የመወሰን ስልጣን ያለው ፍጡር የለም። እናንተ አጨብጫቢ አቃጣሪዎች፣ በሰው ወዳጅ መሳዮች፣ በሰው ቤትና በሰው ጓዳ የምትኖሩ ዌስተርኖች እረፉ። መጨረሻ መልእክቴ ነው።